ምን ነው ባንደበታችን ተናግረን ከምንኮንን ባንደበታችን አመስግነን ባንደበታችን ዘምረን ባንደበታችን መርቀን ብንሰርቅ አይሻልንም? ለዛ ነው ሰው ልጅ ወደ ሰይጣን ሄደ እንጂ ሰይጣን ወደ ሰው አልመጣም ያልኩት ቅድም ማለት እየሰማችሁ ሰው ወደ ሰይጣን ሄደ ሰይጣን ግን ወደ ሰው አልመጣም ሰይጣን አንድ ቀን ተሳስቶ ሰው ልጅን ለደሃ ምግብ ሰጥቶ አያውቅም ሰው ልጅ ግን ከደሃ ምግብ ሰርቋል ውሸት ነው ሐሰት ነው ሰው ሰይጣን ሆነ ማለት ነው ሰይጣን አንድ ቀን ተሳስቶ ሆስፒታል ሄዶ ታማሚን አልጠየቀም የታመመን አልረዳም ሰው ልጅ ግን በድንጋይ ሰውን ወግሯል በጥይት ሰውን ገሏል ሰው ሰይጣን ሆኗል ማለት ነው የሰይጣን ግብሩ እየተሰራ ማለት ነው የራሳችን 12 ሰዓቱን አቃጥለን የሰይጣንን ስራት እየሰራን ነው ማለት ነው ሶስተኛ በመድረግ ነው በተግባር አቃት በተግባር ተሰራለች ጽርቅም በተግባር ተሰራለች ይሄ የኛ ጉዳይ ነው ማለት ነው ተግባር ይላል ዋንጋሪ ሆጀት ስኒደንደኛ አከሶ መስሞ ኩነኔ ሶጀቱን ይደንደኛችሁ ይው ቢላው ያጭስኔ እንጠደቅና ኦሃን ነገሩን እንተቆነና ያችሁ ይውላችሁ ነማ yorukunne kunaneeda kan kumsate ciso gafa ነገሩ ጽርቅይዳ እዚህ እኮ ነው አጠገባቸው እኮ ነው ያለችው ጽርቅም ኩነኔን በእጃችን ውስጥ ናት እየሰማችሁት ነው የምንጸርቀው በባለንጀራችን ላይ ነው የምንኮነነው በባለንጀራችን ላይ ነው እየሰማችሁት ነው ከህግቱ የሁለተኛቱ ህግ ይችላል ማለት ሁለተኛ ህግ ማለት ነው የመጀመሪያ ህግ እግዚአብሔርን በፍጹም ልብ በፍጹም ህይወት በፍጹም ነፍስ ውደድ ነው የመጀመሪያ ህግ የሁለተኛ ህግ ግን ይችላል ባለንጀራህን እንደራስህ ውደድ የምትለው ይውላችሁ መሰረክ ፈለጋችሁ በባለንጀራችሁ ላይ ስሩ የሰው ባለንጀራ ሰው ነውና ለሰው የሚታርጉት ነገር ያጸርቃል መጻፍም ብሏል የሚታመም ሰው ብቻ አይደለም አይደለ ሁሉም ይታመማል ከብቶችም ይታመማሉ ፍየሎችም ይታመማሉ በሬዎችም ይታመማሉ አይደለ ነገር ግን መጻፍም ብሎ ምንድነው ባለንጀራን ነው ጠይቀ ተባለ እንጂ ከብቶች የሰው ባለንጀራ አይደሉም የከብት ባለንጀራ ከብት ነው ዛሬ አንድ ሰውዬ አንድ በሬ ቢኖረው ይውላችሁ ያ በሬ ቢሞትበት ከሰው አስቀድሞ ለበሬው ያለቅሳል ውሸት ነው ሐሰት ነው ከሰው አስቀድሞ ለበሬው ያለቅሳል ተመልከቱ እንግዲህ ስራችን እኮ ይሄን ልናለቅስ የሚገባን ለባለንጀራችን ሊሆን ይገባል እንጂ ለከብቶች ለምን ይበላ ለምን ጠጣ ለምን ለብስ መሆን የለበትም ማለት ነው ስለዚህ ጽርቅም ኩነኔን ብንፈልገው በእጃችን ነው ዋንጋሪስ ደበሶጀች ገነት የት አለ ይችላል አንደን ሰው ይጠይቃል ቦታው ገነት የት ናት በምስራቅ ነው በደቡብ ነው በሰሜን ነው የሚል ሰው አለ በሰማይ ነው በምድር ነው ምን አገባ ገነት የት ናትን ብለን ከምንን ጠይቅ ገነት የሚያስገቡ ስራዎች ምንድናቸው ብለን ብንጠይቅ ግን ውጤታማ እንሆናለን እየሰማችሁት ነው ገነቲኔ እሰጀኔ ቆደ ጋፈኑ ወጂን ገነቲነ መገልጭቱ ማለፍ አደ ጀኔ ጋፈቹቱ ንፈየደ ገሩቱ ልጅነ መጅሩ ወንን ፈየዱ ዲሲ ወንን ፈየኒ ጋፈላይ መንግስት ሰማይቴ ትጓ ነው በምን ይከዳል በመኪና በአውሮፕላን የሚጨነቅ ሰው አለ ምን አገባ ገነት የሚያስገቡ ነገሮች ድልድዮች ምንድናቸው ጾም ጸሎት ስግደት መስዋዕት አትጠራጠር በቃ ንስሐ ከገባሽ ይውላችሁ ክርስቲያን ከሆንሽ በክርስቶስ ካመንሽ ባለንጀራ እንደራሲ ከወደድሽ ችግረኞች ምስኪኖችን ከረዳሽ ጦማ ዳሮችን ካበላሽ
የታሰሩትን ከጠየቅሽ እንግዳዎችን ከተቀበልሽ የታረዙትን ካለበሽ የተጠማውን ካጠጣሽ ንስሐ ከገባሽ ስጋው ደሙ ከተቀበልሽ ገነት ትገባለሽ በቃ እግዚአብሔር እንዲህ ነው የነገረን ይሄን ካደረጋችሁ ገነትን ትገባላችሁ ብሏል መንግስተ ሰማያትን ትወርሳላችሁ አልቋል በቃ ከዛው እጪ ገነት ቤት በኩልና የት ነው ይምን ሾልከን ልንገባ ነው ዘለል ልንሄድ ነው አይቻልም ይኸውላችሁ ጉቦ ከፍለን ልንሄድ ነው አይቻልም እኮ ጉቦ መክፈል ምድር ላይ ነው አንድ ስራ ለመቀጠር ጉቦ ሊከፈሉ ይችላሉ እዚች ምድር ላይ የሆነች ነገር ሊያደርግ በሰማይ ይሄ ወፍ የለም በቃ መስፈርቷችን ናት በክርስቶስ ማመን ክርስቲያን መሆን ዋቀዮት አመኑ ጋቢ ገሉ ረከታን ገርጋሩ ቢላን ያጭሱ ኤቦታን ኦባሱ ከንዳሬን ኡዊሱ ነማን ገርጋሩ nama akka ofiitti jaallachu sanbooda fooni fiilii waaqayyoon furachu bakka namni kana godhe mootummaa koo inni ala jedhe waaqayyoon barsiisera bakka አራት ነጥብ ማለት የሚሻሻል ነገር የለም የምድሪቱ ህግ አይደለም ሰማያዊ ነው በቃ እዛው እቺ ገነትን የሰራን ዝርቲ መንግስተ ሰማያትን የሰጅራ ሲኦልን የሰጅራ በቃ መስፈር የምታሟሉት አጠገባችሁ ናት ይሄን ያሟላ ሰው ይገለጥለታል ነው በእነምኒ መስፈርት ከነጉት ማልታጀቹ ቦታ ኒሙላታፊ አይናችን ስለታወረብን ነው እንጂ ሁሉም ነገር እኮ በፊታችን ነው አሁን አጠገባችሁ መላእክት ታያሉ ሲያጠግባችሁ ፈልጉለታችሁ ሁላችሁ እስና ነዋቂ ሰደርገሞት አንበርባዳሚ አሉ ይታያል አይታዩ አይደል ግን መላእክቶች አሉ ሁለት መላእክት አለ በቀኝም በግራም በኩል ማለት ያለ ምንም ጥርጥር ሁለት መላእክቶች አሉ ማለት ነው እኛ ግን አናይ እሺ መንፈስ ያለ ሰው ክሌ መንፈስ አላት እንላለን አይደል አይታለሽ ስንት ሰው አለ ስንት መንፈስ አለ ያጠግባል ይታያሉ አይታይ ግን አሉ ይሄን የሰወረ አምላክ ለምን ይመስላችኋል ለምን ይመስላችኋል እኛን ለማዳን ስል ነው ይኸውላችሁ እነዚህ ባይሰውሩ ኑሮ አየኝ አላየኝ እየተሳቀቅን ነው የምንኖረው አሁን የትኛ ነው በቀኝ በኩል ያለው መልአክ ነው ያለው ወይስ በግራ ነው እየተሳቀቅን እንኖራለን ማለት ነው እነዚህ በቁጥር የሚቆጠሩት መናፍስት 60,000 10,000 30,000 መንፈስ አለ ዝባል እነዚህ መናፍስት በአይናችን ብናይ እውነት እንቅልፍ ይዘናል እውነት እንኖራለን እዚህ ምድር ላይ በአይናችን ብናይ ይውላችሁ እግዚአብሔር ሁሉም አዋቂ ነው እኛ ከማናቆ ነገሩ ስንት ነገር ውስጥ አድኖናል ማለት ነው ስለዚህ ኢየሱስ ስራ ምን ማለት ነው እጹብ ድንቅ ነው ማለት አለበት ህይወታችን ለሱ ሰጥተን የአባትነትን ድርሻ የልጅነትን ድርሻ ተወጣን የአባትነትን ድርሻ ደግሞ ከሱ መጠበቅ አለብን ማለት ነው እንግዲህ እነዚህ ያፈጣጠሩ መንገዶች በእነዚህ በሶስት መንገድ ነው ማለት ነው እግዚአብሔር በእነዚህ በሶስት መንገድ ለምንድነው እነዚህን መልካሙ ነገር የሰራ ውብ የሆነ ፍጥረታትን የፈጠረ ካላችሁን እኛም ሰዎች በእነዚህ በሶስት ነገር መልካም ነገርን ሰርተ መንግስተ ሰማያት እንድንወርስ ሊያስተምር ነው በሐሳባችንም ጽድቅ ማሰብ እንዳለብን ባንደበታችንን የእግዚአብሔርን ቃል መናገር እንዳለብን በግብራችንን ስራችንን ጽድቅ እንዲሆን ጥሩ ስራ እንድንሰራ ለማዘዝ ነው ማለት ነው አንዳንድ ሰው ሐሳቡ ሌላ ቦታ አሁን ስንማር አንዳንድ ሰው የሆነ ቦታ ያስባል አሁን ቃሉን እየሰማ የሆነች ነገር ያስባል አያችሁ ይሄ ሐሳቡ ሌላ ቦታ ሄዷል ማለት ነው አንዳንድ ሰው የሆነ ነገር ይናገራል ከጓደኞች ጋር የሚያወራ አይጠፋም በዚህ ሰዓት በጽሁፍም ይሁን በምንም በሆነች ወይ ደግሞ በድምጽ ይሁን የሆነች ነገር የሚልክ ሰው አይጠፋም ማለት ነው ከጓደኛ ጋር የሚነጋገር ሰው አይጠፋም አያችሁ በመናገር ሌላ ቦታ አለ ማለት ነው ይሄ ሰው አንዳንድ ሰው በተግባር ሌላ ነገር ይሰራል ወይ ቲክቶክ ላይ የሆነ ነገር ይሰራል ወይ በሆነች ነገር ይሰራል ማለት ነው በግብሩ አያችሁ ይሄ ምን ሆነ ማለት ነው በእነዚህ በሶስቱ ነገር የሰይጣንን ስራ እየሰራ ነው ማለት ነው ሐሳባችን ሌላ አነጋገራችን ሌላ ተግባራችን ሌላ ሆነ
ለዛ ነው ችግር የመጣብን ያለው ይውላችሁ በሐሳብ በፍጹም ሐሳብ እግዚአብሔርን የሚወድ ከሆነ በፍጹም አነጋገሩ እግዚአብሔርን የሚያንጸባርቅ ከሆነ በተግባሩም እግዚአብሔርን የሚሰብክ ሰው ካለ ይሄ ፍጹም ነው ማለት ነው በቃ ገነት የሚያስገባ መንግስት የሚያስገባ የሚከለክለው ማንንም የለም ማለት ነው መስፈርት አላት ሁሉም ነገር ማለት ነው እንግዲህ እነዚህ በሶስቱ ነገሮች እግዚአብሔርን እንድናመልክ እግዚአብሔርን እንድናገለግል አምላከ ቅዱሳን ይርዳን አሜን በሉላችሁ ያርግልን በመጀመሪያ በዕለተ እሑድ የተፈጠሩ ፍጥረታት 7 ናቸው ስንት ናቸው በእሑድ የተፈጠሩ ፍጥረታት በደንብ አዳምጡ 7 ናቸው ይውላችሁ እኔ መጀመሪያ ነግሬያችኋለሁ ፍጥረታትን የተማረ ሰው ይሄ ትምህርት ድጋሜ ነው እየሰጠው ያለው ፍጥረታትን የተማረ ሰው እግዚአብሔርን አውቋል ብያችኋለሁ የሰማችሁት ነው እግዚአብሔርን አውቋል በቃ እግዚአብሔርን ፈልጎ አግኝቷል ማለት ዛሬ ሰው ፍጡርና ፍጥረታትን መለየት ያልቻለበት አንዱ ዕውቀት ከማጣቱ ነው ይውላችሁ በድሮ ጊዜ ነገስታት ምን ያደርጋሉ ጣዖትን ያቆሙ ከእንጨት ጣዖቱን ያቆሙ ምን ያደርጋሉ ለሱ ይሰግዳሉ ጣዖት ግን የተፈጠሩት መቼ ነው ማን ነው እንጨት የተፈጠረ መቼ ነው በዕለተ ሰሉስ ነው እነዚህ ሰዎች ስለ ፍጥረትን ቢማሩ እነዚህ ፍጥረታት በዕለተ ሰሉስ መፈጠራቸው ቢያውቁ ለነዚህ እንጨት አይሰግዱም ነበር ለነዚህ ወርቅ አይሰግዱም ነበር ለድንጋይ አይሰግዱም ነበር ስላላወቁ ነው ለሰው አይሰግዱ ዛሬ እኮ ጦንቃይ ቤት የሚሄድ ሰው ለምን ይመስላችኋል ሰው የተፈጠረ በዕለተ ዓርብ ነው ይውላችሁ ጦንቃይ በሰይጣን ጥበብ ሊሰራ ይችላል ሊያውቅም ይችላል ጦንቃይ የሚያውቀው ጽድቅን ሳይሆን ኩነኔን ብቻ ነው ምሕረትን ሳይሆን ጥፋትን ብቻ ነው የሚያውቀው እየሰማችሁት ነው ሰይጣን የሚሰማ ጥፋት ነው እንጂ ምሕረትን አይሰማም ጭራ ጆሮ ራሱ አይሰራም እየሰማችሁት ነው ጆሮ አይሰራም እዛውን በዚህ ሰዓት እንማር እስካሁን የሰማችሁት ነገር ምንም አልተረዳ ሰው አለ ያን ምንም ጥርጥር ማለት ነው እየተማረ ምንም ያልሰማ ሰው አለ ይሰማል ግን ምንም አላዳመጠ ሰው አለ ምንም በአእምሮ ያልወሰዳል ምን ለምን ይመስላችኋል ይሄ ሰውዬ በመንፈስ ተይዟል ማለት ነው መንፈስ ያደረበት ሰውና ሰይጣን ጽድቅንና መልካም ነገርን አይሰማም በጭራሽ ጆሮ አይሰራም በጭራሽ በቃ ሰይጣን ጆሮ አይሰራም ወንጌልን አይሰማም እሱ የሚሰማ ምንድነው ጥፋቱን ብቻ ይውላችሁ ጥፋቱን ብቻ እግዚአብሔር አንድ መልአክ ልኮ እነዚህ ሰዎች ካልተመለሱ አጠፋቸዋለሁ ብሎ መልአክትን ይልካል ያን ጊዜ ሰይጣን ሰምቷል አጠፋለሁ የሚለው ቃል ማለት ነው እዛ ጦንቃይ ቤት ስትሄዱ እቺ ሀገር ትገለበጣለች እቺ ሀገር እንዴት ትሆናለች ይላል አይልም ይላል እንጂ በዛሬ 6 አመት እንዲሆናል በ29ኛ ቀን እንዲሆናል የሚለው ወሬ ያፈሰናል አይደል ሰይጣን ይሄን ሰምቷል ነገር ግን እግዚአብሔር አጠፋለሁ ብሏል እንጂ ሄዳ አጥፋላለም አጠፋለሁ ምን ካለው ነው ካልተመለሱ ምን ካለው ንስሐ ካልገቡ ነው ከዛ በኋላ ህዝቡ ንስሐ ሲገባ ወርሱ ሲያልቅስ መላእክቶች ስለሰው ድፍት ብሎ ሲያልቅሱ ድንግል ማርያም ለዚህ ህዝብ ሁሉ ተደፍታ ከልጇ ወዳጇ ስታማልጅ ማን አላየም ሰይጣን አላየም ማለት ጦንቃይ አላየም ማለት ነው ይኸውላችሁ እዛ በኋላ ምሕረት መጣ ለሀገሪቱ ምሕረት መጣ ለሰው ልጅ እዛ በኋላ ጦንቃይ ቤቶች ወሬ እንዳፈሱ ይቀራሉ ማለት ነው ወሬኛ ሆኖ ይቀራሉ ለምን ብትሉኝ ሰይጣን የሰማ የጥፋቱ ሰዓት ነው እንጂ የምሕረት ሰዓት አልሰማም ድንግል ማርያም ስታማልድ ሰይጣን አላየም መናፍቃን ለምን ነው ድንግል ማርያም አታማልድም የሚሉት ሲመልሱልኝ ቁልቁሌቲ ዱብሮ ማርያምን ሂራርሲቱ ከንጀራ ማለት ስለተፈካል ጆሮአቸው ሰይጣን ስለደፈነ ድንግል ማርያም ስታማልድ እነሱ አልሰሙ አው ድንግል ማርያም ስታማልድ እነሱ አልሰሙም አላዩ ቅዱሳን ሲያማልዱ እነሱ አልሰሙም አላዩ አው ሰይጣን አልሰማ ሰይጣን ካልሰማ እነሱ አይሰሙማ ይሄ ነው መለየት አለብን ማለት ነው እንግዲህ በመጀመሪያ በዕለተ እሑድ የተፈጠሩ ፍጥረታት ስንት ናቸው አልኳችሁ 7 ናቸው ማለት 7 ፍጥረታት ተፈጥሯል በእነዚህ በመጀመሪያ ዕለት ነበር 8 ፍጥረታት ተፈጠረ ይለናል እነዚህም አንደኛ ይውላችሁ
አራቱ ባህሪያተ ሥጋ የሚባሉ አሉ በኋላ ይጠይቃቸዋል ጻፉ አራቱ ባህሪያተ ሥጋ የሚባሉ የመጀመሪያ ጊዜ ነው የተፈጠሩት እነሱ ማለት ናቸው ስማቸው ንፋስ ነው መሬት ነው እሳት ነው ውሃ ነው የሰማችሁት ነው ሥጋ ያልካችሁ የማን ሥጋ ነው የነገርኳችሁ የማን ሥጋ ነው አራቱ ባህሪያተ ሥጋ ባንድ ያዘ የማን ሥጋ ነው የሰው ልጅ ሥጋ ብቻ ነው አራቱ ባህሪያተ ሥጋ ይዞ ያለው ማለት ነው የሰው ልጅ ብቻ ነው እንዴት ንፋስ አለኝ ውስጥ ውሃ አለኝ ውስጥ መሬት አለኝ ውስጥ እሳት አለኝ ውስጥ ልትሉ ትችላላችሁ እስቲ ገምቱ ይኸውላችሁ ክርስቲያኖች እኛ ተሸክመን ያለነው ሥጋ ንፋስ አለበት መሬትም አለበት እሳትም አለበት ውሃም አለበት አንድ ነገር አንድ ጥያቄ ልጠይቃችሁ እሳትና ውሃ ይስማማሉ እሳትና ውሃ ይስማማሉ እስቲ እሳትና ውሃ ብትጨምሩ ምን ይሆናል ይጠፋል አይጠፋም ይጠፋል እሺ መሬትና ውሃ ይስማማሉ ይስማማሉ እሺ ንፋስና እሳት ይስማማሉ ንፋስና እሳት ይስማማሉ ንፋስ ምን ያደርጋል እሳት ወይ ያጠፋል ወይ ያባብሳል አይደለ ወይ ያጋንናል ወይ ድራሹን ያጠፋል ከሁለቱ አንድ ያደርጋል ይውላችሁ እነዚህ አራት አንድ ላይ ሆኖ ነው ሰው የሆነ ማለት ነው እኔም አንቺም ሰው የሆነው እነዚህን አራቱ በአንድ ላይ ምን ሆኖ ተስማምተው ነው ይው ፍጥረት ማለት ፈጠረ አደረገ ውብ አደረገ ስነ ፍጥረት ያለው ሰናይ ያማረ የተስማማ የተዋሃደ ያለው ለዚህ ነው ማለት ስነ ፍጥረት ስናወራ እሳትና ውሃ የማይስማማ አስማምቶ ንፋስና እሳት የማይስማማን አስማምቶ ያበጃጀን እግዚአብሔር ነው ማለት ነው ይሄን አምላክ ነው የምናመልከው ተመልከቱ እንግዲህ ይሄን አምላክ ነው የምናመልከው ስለዚህ እሱ ድንቅ ነው ያስመራ ብሻኒ ፊ እብድ ተቆታው እንደንደው ተቆታ ሲሴራ እንዲ ቅሌንሲ ፊ እብድ ተቆታው እንደንደው ተቆታ ሲሴራ ይራኒ አብዲ ፊ ለፍቲ ይወልንተው ማለፊ ወዘተኒ ለፈረተ ያሞ እብድ ባየቻሪው ቢየኑ ጉባቻት ዲምዲጭ መልኪ ጅጅረቲ ህንጎጎ ግዲ ብሻንጊ ሰዱ ማጀቹ እነሱ አራቱ አይስማሙ ግን ማን አስማምቷል እግዚአብሔር አስማምቷል በእውነት ይውላችሁ ይሄን አምላክ ነው የምናመልከው ይላል ዋቀ ከናነ ከዋቂ ፈቻጀሮች ኢሳን ከና አርፋን ተቆታሲሲ ከነመታሲሲ ከነመታ እነዚህ በመጀመሪያ ቀን የተፈጠሩት ጉያ ጋፈ ከሚት ሆነ እንዘተን ጉያ ጋፈ ጀልቀባ ከንጀምቱ ለፍጥረታት አንደኝ ለመጀመሪያ ጊዜ ሆነች እለተ እሁድ ናት ሰንበተ ክርስቲያን ምንለው በአዲስ ግዳን ነው ሰንበተ ክርስቲያን የተባለች በፊት የሥራ ቀን አንድ ተብላ የምትጠራው እሁድ ናት ማለት ነው አምስተኛ መላእክቶች ናቸው የሁላችሁ ጻፉ ብያችኋለሁ አንደኛ ንፋስ ሁለተኛ መሬት ሶስተኛ እሳት አራተኛ ውሃ አምስተኛ መላእክቶች ናቸው መላእክቶች የተፈጠሩ በዕለተ እሁድ ነው ለምንድን ነው መላእክቶች ቀደም ብለው የተፈጠሩት ልትሉ ትችላላችሁ የሰማችሁት ነው መላእክቶች ቀደም ብለው የተፈጠሩት ይኸውላችሁ አንድ ሰው መጀመሪያ በጎቹን የሚገዛው ወይስ እረኛ ነው የሚወስደው እረኛን ይቀጥራል ወይስ በጎቹን ይገዛል የትኛው ነው የሚቀርመው የትኛው ነው የሚቀርመው እረኛ ይቀድማል ማለት ነው አዎ ያለ እረኛ በጎች በገዙ በቀበሩ ይበላል ቀበሮ ይበላል ይጠፋሉ ጉድጓድ ይገባሉ ቆጥሮ የሚያስገባ ቆጥሮ የሚያስወጣ
ለሚበሉት ለሚጠጡት የሚያስፈልጋቸው ማደሪያ የሚያዘጋጅ እረኛ ያስፈልጋል እግዚአብሔር አስቀድሞ መላእክትን የፈጠረ ለዚህ ነው ይውላችሁ መላእክቶች የተፈጠሩ ለሰው ብቻ እንዳይመስላችሁ ንፋሳት የሚጠብቅ መላእክቶች ናቸው ይው ንፋስን የሚጠብቅ መላእክት አለ መብረቅን የሚጠብቅ መላእክት አለ ውቅያኖስን የሚጠብቅ መልአክ አለ ይሰማችሁ ነው ይቺ ምድር እንዳትናወጥ የሚጠብቅ መልአክ አለ ሰማይ ወደ መሬት ወርዳ እንዳትወርቅ የሚጠብቅ መልአክ አለ እያንዳንዱ ፍጥረታት መላእክቶች ለሰው ብቻ እንዳይመስላችሁ እንደውም ሰው እኮ አልፈልግም ይያለ ነው መላእክቶች አያማልዱም እኛ ኢየሱስን ብቻ ነው ምንፈልገው አሉ እንኳን ለሰው ለሌላ ፍጥረታት መላእክቶች ይጠቅማሉ ይውላችሁ ዝናብን የሚጠብቅ መልአክ አለ ለምን ካግባብ በላይ ዘንቦ ምድሪቱ እንዳያጠፋ ሰውን እንዳያጠፋ የሚጠብቅ ንፋስን የሚጠብቅ መልአክ አለ ተመልከቱ እሳተ ገሞራ መሬት ውስጥ ያለው የሚጠብቅ መልአክ አለ አዎ እንዳይገነፍል ያለ ጊዜ እንዳይወጣ ይሄ ሁሉ እያንዳንዱ በየሸለቆ